ያለ እዛ ቦታ ላይ በዛ ሜዳ ላይ አደገኛ የሆነ ወር ያስቆጠረ አደገኛ የሆነ የጦር ፊልሚያ አለ። ለጦር ፊልሚያ ዳዊት ጋር ትኩስ መልእክት አለ። አሜን። ባይቶ ኦና በትሻሽ ሮል ያዘ አስተነኩቸ ሄሶ ታንታ ትሻሽ ሮል ያዘ ቃል አብረን እንከፋፈላለን። እሺ ከዚህ ተጠበሰው እሸት አንድ የኢፍ መስፈሪያ እንደዚህም 10 እንጀራዎች ወንድሞች የጌታ ሰው አጭር ስለምታረቅ ቀስ አርግልኝ ጠቅላላ ሄደኩ ሰብሰብ አርግ አየው ሞቋል ማለት ነው። የቦ አርገደስ ቡድን ነው። እሺ እሰይ ምን አለ? እሰይ ልጁን እንዲህ አለ ከዚህ ከተጠበሰው እሸት ምን ከሆነው ከተጠበሰ የሚለው ይሄ ምንነትን ያሳያል። እሸት ነው። በዛ ላይ ምንድነው? ትኩስ ነው። እስቲ ጮክ በልና ትኩስ ነው በሉት። እሺ አንድ የኢፍ መስፈሪያ እሺ እነዚህንም 10 እንጀራዎች እሺ 10 እንጀራው ደግሞ ያው ከቤት የነበረ ተጋግሮ የነበረ ነው። ያኛው ትኩስ ነው። ይሄኛው ደግሞ 10 እንጀራ ተጨማሪ ነው። እሺ ለወንድሞች ምን አድርግ ውሰድ። ወደ ሰፈርም ወንድሞች ፈጥነኝ አድርሳቸው። ምን አድርግ አድርሳቸው? ተባረክልኝ። አጠገብ ይላል ሰው ፈጣን መልእክት አለኝ በሉት እስቲ። እስቲ ትኩስ በሉት እስቲ። መልእክት አለኝ በሉት እስቲ። ጮክበልና ትኩስ በሉት እስቲ። መልእክት አለኝ በሉት እስቲ። አንድ ነገር በዚህ ቦታ ላይ ላወራላችሁ የሚፈልገው የስብከት ርዕስ ትኩስ መልእክት አለኝ። ሃሌሉያ። የቀዘቀዘውን ለቀዘቀዘ ይሁን። እኔ ጋር ትኩስ ነው ያለው። አጠገብ ያለውን ነካ አድርግና የቀዘቀዘው ለቀዘቀዘ ሆኗል በሉት እስቲ። እኔ ጋር በሉት እስቲ ትኩስ መልእክት አለኝ በሉት እስቲ። ዛሬ ለአንዳንዶች ትኩስ መልእክት ይመጣል። አረ ለአንዳንዶች ትኩስ ፈውስ ይመጣል። ለአንዳንዶች ትኩስ ተአምራት ይመጣል። ስለዚህ በዚህ ቦታ ላይ ስንመለከት በብዛት ማውራት የሚፈልገው እቺን ክልል ብቻ ነው። ድንገት የዳዊት ወንድሞቹ ወደ ጦርነት ወደ ሰልፍ ሄደዋል። ሳኦል ስለጠራ በጊዜው ያገሩ ገዢ ያገሩ መሪ ሳኦል። ስለዚህ ጦርነቱ ደግሞ በጎልያድ የተዘመተ ዘመቻ ነው። የዘመቻው ባለቤት የሆነው ደግሞ ጎልያድ ፍልስጤምን አምጥቶ በዚህ በወንዙ ዳር ባለው ዋሻ ውስጥ ተቀምጦ እስራኤል ደግሞ ይህንን ጦር ለመመከት ያለውን የሌለውን ኃይል ተጠራቅሞ ወታደር ተመልምሎ ከኢሳይ ቤት የነበረው እነዚህ የዳዊት ወንድሞችም ጭምር ሄደዋል። ከዛ በኋላ ሰልፉ ሊቀጥል ሰልፉ ጊዜ ወሰደ። ይሄ 40 ቀንና 40 ሌሊት ይላል። ያ ማለት ወር ከ10 ቀን ቆየ። በዚህ መካከል ዳዊት ሰፈር ውስጥ ነው ያለው። በጎችን ነው የሚጠብቀው። ምክንያቱም አንዳንድ ጊዜ ቦታ ተቀይሮ ሰፈር ተቀይሮ የሆነ ሰው ይቆያል። ነገር ግን ትኩስ መልእክት ይዞ ይወጣል። ይሄ ዳዊት በመጀመሪያ ቀን ቤት የሚያስገባ ነገር አለ። በሁለተኛው ቤት ነበር። በ10ኛው ቀን ማን ይስማ? በ14ኛው ቀን ማን ይስማ? በ20ኛው ቀን ማን ይስማ? በ30ኛው ቀን ማን ይስማ? በወር ከ10ኛው ቀን ላይ ማንም አልሰልማበት፣ ማንም በምርምሩ ባላወጣበት፣ በሰልፉ ውስጥ ባለ ጉዳይ ባልሆነበት፣ ነገር ግን የተጠበሰ እሸት አለ። እነዚህ 10 እንጀራዎች አለ። ዳዊት ይህንን ብድግ አድርጎ ከአባቱ ቤት ወስዶ ለዛም ለወንድሞቹ ምግብ አድርስ ብሎ ግን የመፍትሄ አድራሽ ሆኖ አሜን። ቀለብ አድርስ ብሎ የእረፍት አድራሽ ሆኖ አሜን። እስቲ እነጋ በሉት እስቲ ትኩስ መልእክት አለኝ በሉት። ሰፈር አላወቀም፣ ቤተሰብ አላወቀም። ዛሬ በአማራው ከፍታ ላይ፣ ዛሬ በኢትዮጵያ ከፍታ ላይ፣ ዛሬ በምድሪቱ ከፍታ ላይ፣ በተኛው ዓለማት ከፍታ ላይ ወንጌልን የያዘ ሰው ትኩስ መልእክት አለው። እስቲ በእጄ በሉት እስቲ ወንጌል አለ በሉት እስቲ ወንጌል ያለ ትውልድ በሉት እስቲ
መልእክቱ በሉት እስቲ ትኩስ ነው በሉት እስቲ። ከዛ በኋላ ተነሳ ሄደ። ሲሄድ አንድ ነገር ይላል ፈጥነህ ምን አድርጌ ምክንያት እኔ እሱ የያዘው እሸት የተጠበሰው መንገድ ላይ እንዳይቀዘቅዝ ምን መሆን አለበት? በትኩሱነቱ ለማድረስ መሮጥ አለበት። የተሸከመው ነገር የያዘው ያ እሸት የተጠበሰው መፍጠን ይፈልጋል። ከቀዘቀዘ ለመብል አይሆንላቸው። ምክንያቱም ከቤተሰብ ተልኮ ነው ለቤተሰብ እየሄደ ያለው። አንዳንድ ሰው ዛሬ ማታ ለቤተሰቡ ትኩስ መልእክት ይዞ ይሄዳል። አንዳንድ ወንዶች ዛሬ ማታ ለቤተሰቡ፣ ለቤተ ክርስቲያን፣ ለአማሮ ከፍታ ትኩስ መልእክት ይዞ ይሄዳል። አንድ ሰው እኔ ነኝ ያለው እስቲ አሜን ይባል። ራና ሰምባ ሻዳያ ሳምቦ። አንዳንዶች ሞት አለ ግን ትኩስ መልእክት አለ። አንዳንዶች በሽታ አለ ግን ትኩስ መልእክት አለ። አጠገብ ያለው ዞር ብለይና ትኩስ መልእክት አለ ይበሉት። ያለ እዛ ቦታ ላይ በዛ ሜዳ ላይ አደገኛ የሆነ ወር ያስቆጠረ አደገኛ የሆነ የጦር ፊልሚያ አለ። ለጦር ፊልሚያ ዳዊት ጋር ትኩስ መልእክት አለ። አሜን። አጠገብ ያለውን ነካ አድርግና እኔ በሉት እስቲ ትኩስ በሉት እስቲ። ይሄን ብቻ ሳይሆን ትኩስ መፍትሄ አለ። ሰሞኑን የሆነ ነገር ሊወራ ነው። አረ የሆነች ሴት ከሰፈር ትነሳለች። የሆነ ነገር ሊወራ፣ የሆነ ወንድ ከሰፈር ሊነሳ ነው። በአማሮ ላይ ትኩስ ነገር ሊወራ በኔ ወሬው ይጀምራል የሚል አሜን ይዋ። ብድግ አለና እንደተሸከመ እየሮጠ ዳዊት አቤት ለምንድን ነው የምትሮጠው? ትኩስ ነገር ይዤዋል። አቤት ትኩስ ነገር ይዤዋል። ምንድን ነው? እዛ በጦርነት መካከል ካማሶም ባሻቢያ ሳንታያ ትኩስ ነገር ለማን ያስፈልጋል ብትሉ ብርድ ለመታው ሰው ምን አይነት ነገር? ትኩስ ነገር። ምክንያቱም ወንድሞቹ እዛ ጫካ ናቸው። እነዛ ሰዎች ከሱ ጋር የሚዋጉት እዛ ጫካ ናቸው። ለነሱ የሚያስፈልገው ለካ ያደረ እንጀራ አይደለም፣ ትኩስ እንጀራ ነው። አንድ ሰው ትኩስ መልእክት ይዞ ዛሬ ወደ ቤተሰቡ ይሄዳል። ዛሬ ወደ ታመመው ሰው ይሄዳል። መልእክትን ይረከባል የሚል እጁን ከፍ አድርጎ አሜን ይባል። ከዛ እየፈጠነ ዱብ ያለ ዳዊት አቤት ሩጫውን አልቀንስም። ምንድን ነው? ትኩስ መልእክት አለ። ዳዊት ምንድን ነው ሩጫ በዛ እኮ። እኔ እኮ ያለኝ መልእክት ይኸውላችሁ ለወንድሞቼ የተጠበሰ እሸት ማድረስ ብቻ ሳይሆን የተጠበሰ ጸጋ በጎልያድ ግንባር ላይ ይታየኛል። ማንዶ ሳምራዳ ያሳንዶኒያ አንድ ሰው በዚህ ምድር ላይ በኮሪያ ሀገር ላይ ለሚታወቀው ለጅቦ መንፈስ፣ ለአጋ መንፈስ፣ ለማንዶ መንፈስ፣ ለወንጃ መንፈስ ማኖ እጁን ከፍ ያደርግ። ትኩስ መልእክት አለኝ የሚል እጁን ከፍ የሚያደርግ ዛሬ በኢየሱስ ስም ሰጠው። አረ በማንዶክ መንግስት ላይ ሰጠው። የሰፈር መንፈስ ላይ ሰጠው። በቦሪቻ መንፈስ ላይ ሰጠው። በጠቋራ መንፈስ ላይ ሰጠው። በጨጓራ በሽታ ላይ ሰጠው። ማነው ወሰድኩ 3 ጊዜ። ምን አይነት አቤት! ምን አይነት አጠገብ ያለው ዞር ብለይና ትኩስ መልእክት አለኝ ማለት አጤ ዶሃይን ወደ ፕሬሳ ኢሶ ሚቸው ቁራይ ያሳብ ቢሰን ሃሌሉያ። እስቲ ትኩስ መልእክት አለኝ ማለት ትኩስ መልእክት አለኝ ማለት ምን አይነት መልእክት? ምን አይነት መልእክት? ምን አይነት መልእክት? ምን የሆነ የተጠበሰ ጥሬ አይደለም። ዘንድሮ የሆነ ሰው ጸጋ ጥሬ አይሆንም። የሆነ ሰው ዝማሬው ጥሬ አይሆንም። የሆነ ሰው ስብከቱ ጥሬ አይሆንም። ሰፈር አይደለም ከተማ አጠቃላይ የሚያሳርን መልእክት ይመጣል። በእኔ ይሆናል የሚል አሜን ይበል። ባዳና ቁልከና እሸቴ በዚህ ይወድኩስ እሸቴ እስቲነዳ እሸቴ ይወድኩስ ይወስ አንዞ ሚቻኮ ይወስ ነቤተሰብ ያሙድና አቀጆ ወና አጁዛንተያ መጀመሪያ ካው ቲሻ በማቄሱና ፒና ዲወስ አዛካንዳ ዘንድሮ በኮሬ ምድር ፒና ያለ ጸጋ ትጥላለ። እሸት ይብን ዱዋይቶ ኦና በቲሻ ሾል ያዘዝ
Asli ne kucha eso tanta tisha koshoni asli. Asli abere mana goba kotanda kasayo bele. Jete goba kotanda kasayo bele. Binna woso kota kenga dosti. Hanni chawoso ko kenga dosti. Yana sitamba kodine sameni marbe. Asti bitso dosti. Haget abay ben toros amtay. Rakkasu kiyatas. Asti yora abako ko bentese mesato. Hajin presende. Ruma sombe. Lati kambo. Yone so ጸጋ ዛሬ በቅባት ይሸለቀቃል። የሆነ ሰው ዝማሬ ይሸለቀቃል። ለዳሳተው ሃይገደ ዲወስቲ ኒያፓሸቻሺ ሾሉቴ ሰሮባደባኔ ሾሉቴ ሰሮባደባኔ ሾሉቴ ወንቶ ሾሉ ተጀመረ ሀዛዋ ኮቱ አይኩ ላሙሳ አይኳይ ምን አይነት መልእክት ለኮረት ወልድ ምን አይነት መልእክት እኩ ለአማሮ ከፍታ ምን አይነት መልእክት እኩስ መልእክት አጂን ታካምባ ሳዶያ Esti tani de wasti. Tani pina dinesa. Pina dinesa. Tapira pitan bentoso. Tapira pitan bentoso. Kaidisi kafat min ማለት እንደሆነ ታውቃለህ? ከትውልድ እስከ ትውልድ የነቀዘ ነገር አይታይም። አሜን። ትኩስ መልእክት አረ እኔ እሸት ሊወስደው ማለት እኔ እሸት ሊወስደው እስቲ ከፈር ግን እኔ እሸት ሊወስደው ማለት እኔ እሸት ሊወስደው ለዳሳት ስሜታ እሱ መታዘረ ደጨሸሻት ይታውስ ደጨሸሻ እሱ መታዘረ ደጨሸሻ ይታውስ እሱ መታዘረ ደጨሸሻ በቢራ አለ ኩንዲ ካጸሱ ኮዶ በቢራ አለ ኩንዲ ካጸሱ ሻዶላ ባራባሴ ይሞታል ብሎ ጠላቴ አዋጅ ቢያስነግር በኔ ላይ ሱቱኩምባ የአንድ ሰው አዋጅ እየተሰበረ ነው። ይሞታል ተብሏል፣ ግን ቀንበር እየተሰበረ ነው። ትከስራለህ እየተባለ ነው፣ ግን ቀንበር እየተሰበረ ነው። አንጆ አዮኩን አየደ ካተቾነ ኩነንቲሻይት ተሰቢያ ቲሻይት የሱራ ካቲሻይት አይሳሱ ኮዲነስ እስቲ አሜን ይባል። አላች ኑ ወደዚህ ዳዊት ይሄንን እሸቱን እንዲያደርግ ዳዊት ለምንድን ነው የምትፈጥነው? ረጋ በል እንጂ። ምክንያቱም የያዝኩት ትኩስ ነው። ማድረስ ያለብንም በትኩስነቱ። ዘንድሮ የድንች ጥብስ ነው የምትሆኑት። የድንች ጥብስ አንዱ ለአንዱ ከሰጠ መያዝ አይችልም። ኡዲና ኢየሱስ ድንቻ ሚቻ ድንች ሚቹተ ሳይታስ ዋይነ ነዳኮ ሃይሳስ እንገዶ ዋይ ከቢዛቸ ማፖርደስ ሳሳጋ አሜን Hey,
በኢየሱስ ስም በእነዚህ ያለቃል ያንቺ ነገር ምን አይነት መልእክት ኒያጅ ቻሸዋይ ተሰወቶ ቢናዶ ኒያጅ ቻሸዋይ ተሰሳ ቢናዶ ነማይ ቻሸዋይ ተሰሳ ቢናዶ ሎሎና ኮዲ ቻሸዋይ ተሰሳ ቢናዶ ናይ ወካቲ ቻሸዋይ ተሰሳ ቢናዶ ሙሰል በኢየሱስ እስቲ አብረን እንበል ሃሌሉያ ከዛ በኋላ እንደዚህ ሆነ። ዳዊት ለምን ቀስ አትልም? የተጠበሰው በትኩስነቱ መድረስ አለ። ከቀዘቀዘ ለመብል አይሆንም። ካደረ ለመብል አይሆንም። እሸት ሲበላ የሚያምረው በእሸትነቱ በትኩስነቱ። ስለዚህ ዳዊት ትኩስ ነገር ይዟል። ትኩስ ነገር እንደያዘ እንደዚህ ያደረገ የመጀመሪያ ከአባቱ ቤት የወሰደውን እየሮጠ የወሰደውን ይዞ ሲሄድ የመጀመሪያ የያዘው ትኩሱ እሸት ትኩስ ማስታወቂያ ያሳይ። አሜን። አንድ ሰው ዛሬ ማታ ማስታወቂያውን ያያል። አሜን። የቤተሰቡ የመከበሪያ የመጀመሪያ ማስታወቂያ። አሜን። የምድሪቱን የመለወጡ የመጀመሪያ ማስታወቂያ። አሜን። እስቲ እንዳልኩና ማስታወቂያን እያነበብኩ ነኝ። ማስታወቂያን እያነበብኩ ነኝ። ሲካንዳ ካምባረዳያ እስቲ ማስታወቂያን እያነበብኩ ነኝ። ማስታወቂያን እያነበብኩ ነኝ። ልክ አንዱ በአንዱ ጊዜ አካ ልክ አንድ የሉሱኔ አካባቢ አካ ኦዶ የድ ኮይኔ ካቲ አሰፈሪ አካ ማስታወቂያ ኮላጣተሰነ ሰከሺ ዲበዮሮልና ካቲ ሀጎሌ አደ ሱንገሳ ወዳራሱሴ ቢዛባኮ ከማይደቱ እስኒ በካተ ቶጉ አሻቴ ኢንጌ በቡሾ አሰሰ ኢንጌ ወንቶ ነገላት ከማቻሹ ካቱ ሶፋማቹ ጋቸው ወንቶ ነገላት አልሰማኝም። ለከፍት እረኛ ከቤተ መንግስት ትዳሩን የሚጠይቅ ጌታ የተባረከ ይሁን። አሜን። ይሄ በበግ የሚጣር አይደለም፣ በወንጭፍ ነው የሚዳረው። እስቲ አሜን አሜን። አንተ ድዋይት ኦነሷን ወንቶ ጋና ከሰስ አሜን። የሆነ አትሱ ጋንዳ ወንቶ ጋና ከሰስ የሆነ አትሱ ድዋይት አባዲያ ወንቶ ጋና ከሰስ ምክንያት ዶረ ዲኳና ኢሻ ዘይገስ ዶሪታሮ ከፈይሽ ነገር ግን ሀተ ሀበረ ጋና እሱ ወንቶ ከሰስ አሜን። አስተና ኩቸ ከታይሶ የታዘ ጋና ወንቶ ከሰስ ልቹሽማ ወሲ ያላች ከዛ በኋላ እንደዚህ ሆነ ወዲያውኑ ሄደ። አየ ሲያየው ከተሸከመው ትኩስ ነገር አዛሃዳየ ከቤቱ ይዞ የወጣው ትኩስ ነገር ነው። ሲመለስም ለቤተሰቡ ትኩስ መልእክት አለው። አሜን። ቢዛቱ ዱዋይታ ያለ የወደ ሰጠው አንጊስና ግን በዛው አሰ የሚስራጨታ አሜን። ሎሎ እቲያንገ ረፍተ እቲያንገ ከዛ እንደዚህ ሲያይ ናኢ ዘጋ ሰነባ አደ አንሰቾ ትኩስሜ ፔደ ኮም አስላኮ ሾለሰ ዘጋሲ አደ ሶሱኩ ሀተሲ መጨረሻ ኢየሱስ በይሰው እስቲ አሜን አሜን። ሀበሬ ዶስቲ አሜን። ነቲሻ ኮነ ቤነ ዶስ ነቲሻ ኮነ ቤነ እስቲ ነቲሻ ኮነ ቤነ ዶስ ነቲሻ ኮነ ቤነ የዛ እዛ ዶ ንጉሱ የለጠፈውን ማስታወቂያ ሲያነብ ምን ይላል ወዳጄ? የዘመኑን ጥያቄ
ያማረ አሜን በሁለት መልክ ያለ አሜን እዚህ ትገላለህ እዛ ትነግሳለህ። አሜን በቆሎ ቢጫና ነጭ ነው። ሁለት መልክ ነው ያለው። እዚህ ትገላለህ እዛ ትነግሳለህ። እስቲ እሸት በሉት። እስቲ እንዲህ አሽቱና እሸት በሉት። አቦ ይሆንልህ። አሜን 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 እስቲ የኔ ነው የሚል አሜን ይበል። አሜን